በጌታ በኢየሱስ ክርስቶስ ስም በዓለም ዙሪያ ሁሉ ያላችሁ ውድ አባቴ ብሩካን ሰላም ይላችኋለሁ። ሰላም ለናንተ ለሕዝቤ ለቅዱሳን ሁሉ ሰላም ይሁን። ዛሬ በጌታ በኢየሱስ ክርስቶስ ስም አንድ ነገር ይዤላችሁ ወደ እናንተ መጥቻለሁ። ያም ወንጌልን መስበክ ግድ ስለሆነ ጳውሎስ ሲናገር ወንጌልን ባልሰብክ ወዮልኝ ብሎ ስለሚናገር እኔም ወንጌልን ባልሰብክ ወንጌልን ባልናገር ኃላፊነቴን መወጣት አልቻልኩም ማለት ነው በማለት የወንጌልን ስብከት ይዤላችሁ ወደ እናንተ መጥቻለሁ። ወንጌል አሸናፊ ነው። ወንጌል ስራ የሚሰራ ነው። ወንጌል የሚያድን ነው። ወንጌል የሚያበረታ ነው። ወንጌል የሚያጽናና ነው። ወንጌል ኃይል አለው። ወንጌል ጉልበት አለው። ወንጌል ይለውጣል። ወንጌል ይቀይራል። ወንጌል ያሳድጋል። ወንጌል እውነተኛ መንገድ የትኛው እንደሆነ ያሳያል። ወንጌል ጽድቅንና ምሕረትን እውነትንና ማታደልን የሚነግር ነው ማለት ነው። ስለዚህ የወንጌልን እውነት ለናንተ ለማድረስ ይዤ መጥቻለሁና በአንደኛ ቆሮንቶስ ነው የሚጀምረው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26 ላይ ያለውን ቃል አነብና ርዕስ ሰጥቼ በርዕሴ ይሰብካለሁ። እንዲህ ይላል መጽሐፍ ቅዱስ፣ ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለባቶች የሆኑ ብዙዎች አልተጠሩም። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ ይላል። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ብቻ ይመካ ተብሎ እንደተጻፈ ይላል። ውድ ወገኖቼ ከዚህ ከነበብኩት ውስጥ ርዕስ የሚሰጠው መጠራታችሁን ተመልከቱ የሚል ርዕስ ነው የሚሰጣችሁ። ውድ የአባቴ ብሩካን አገልጋዮች፣ ወንጌላውያን፣ መዘሙራን፣ ዲያቆናት፣ ነቢያት፣ ሌሎች የተጠራችሁ በልዩ ልዩ ጸጋ እግዚአብሔር የጠራችሁ ሕዝቤ በክርስቶስ ኢየሱስ ስም ዛሬ ይሄንን ቃል ይዤ መጥቻለሁና መጠራታችሁን ተመልከቱ። እንዴት ተጠራህ? እንዴት ተጠራው? እንዴት ተፈለኩ? እንዴት ተመረጥኩ? ብዙዎች እያሉ ይላል፣ ታላላቆች እያሉ፣ ኃያላን እያሉ፣ ባለባቶች የታወቁ እያሉ፣ እከሌ ተብሎ የተሰየሙ እያሉ፣ በሀብት በምን በጣም እጅግ የላቁ ሰዎች እያሉ እኔንና አንተን፣ እኔንና አንቺን፣ እኔንና እርሶን እግዚአብሔር እንዴት መረጠ? እንዴት ጠራ? መጠራታችንን እንመልከት ዛሬ። እግዚአብሔር የጠራን ለምንድን ነው? ሰውን ሲጠራ ለአንድ ነገር ነው። እግዚአብሔር እኔንና እናንተን ሲጠራ ግን ለምንድን ነው የጠራው? እስቲ መጠራታችንን እንመልከት። ውድ የአባቴ ብሩካን፣ ማንን ልካለው? ለስራዬ ማን ነው የሚሄድልኝ? ይሄንን ወንጌል ለዓለም ሁሉ ለማድረስ ማን ነው ታጥቆ የተነሳ? ከጠራሁት ውስጥ ማን ነው የኔን ዕቃ ተሸክሞ የሚወጣ የሚል ቃል ነው የምናነባውና አንተ እኔ ነኝ ብለህ እጅህን እንድታነሳ እኔ አለሁ፣ አይዞህ እኔም አለሁ ብለን ለእግዚአብሔር መልስ እንድንሰጥ ያስፈልጋል። በሐዋርያት ሥራ ምዕራፍ 9:15 ቁጥር ላይ ጌታም ይህ በአሕዛብ በነገስታትም በእስራኤልም ልጆች ፊት ስሜን የሚሸከም ነው፣ ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው እያለን ስሙን ለመሸከም ክብሩን ለመሸከም
ድንቁን ለመሸከም ተአምራቱን ለመሸከም የተጠራ ህዝብ ነው። የታሰሩትን ነፃ እንዲያወጣ የሚልከው ህዝብ ነው። የተጠራ ህዝብ ነው። ይሄ ሚልከው ሰራዊት የተጠሩ ናቸው፣ የተመረጡቱ ናቸው፣ ከብዙዎች ተመርጠው የተሾሙ ናቸው ይላል መጽሐፍ ቅዱስ ላይ እንዲህ የሚል ቃል አለ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 12 ላይ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይልን የሰጠኝን ክርስቶስ ኢየሱስ ጌታዬን አመሰግናለሁ ይላል። ለአገልግሎቱ ተሹመን እኮ ነው የተጠራነው እኮ ሹመት ተሰጥቶን ነው የተጠራነው እኮ ልንሾም ነው የተጠራነው እኮ ኃላፊነት እንድንቀበል ነው። ኃላፊነት ተቀብለን ኃላፊነታችንን እንድንወጣ ነው የተጠራነው። ዝም ብለን እኮ አይደለም የተጠራነው። እንደ ሰው ጥሪ እኮ አይደለም። የእግዚአብሔር ጥሪ እኮ ይለያል። ወደ አራቱም ማዕዘናት ወደ አራቱም ማዕዘን እንድንዘረጋ ነው። ወንጌልን እንድንሰብክ ነው። ላልዳኑ ነፍሳት እንድንመሰክር ነው። የኛ ሹመት ለዛ ነው። ለአገልግሎቱ ሾሞኝ ይላል። አገልጋይ ሆይ አንተና እኔ እኮ ተሹመናል። ሹመት ተሰጥቶን እኮ ነው ወደ ተለያየ አገር ሂድና ወንጌልን ለፍጥረታት ሁሉ ሲበክ። ያመና የተጠመቀ ይድናል፣ ያላመና ግን ይፈረድበታል። ሰው በአፉ መስክሮ በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ብለህ እንድትናገር ሹመት እኮ ነው የተሰጠው። ታዲያ በዚያ ሹመት ምንድነው መስራት አለብን? ዛሬ በየቦታ ሹመት ይሰጣል። በመስሪያ ቤቶች ሹመት ሲሰጥ እናያለን። ያ ሹመት እኮ ስራ እንዲሰሩ ነው። ዝም ብሎ ማዕረግ ተሸክሞ እንዲኖሩ ሳይሆን ሹመት የሚሰጠው እኮ ስራ እንዲሰሩ ነው። ቦታ ደረጃ ልዩ ዘርፎች አሉና ስራ እንዲሰራ ነው ደረጃ የሚሰጠውና ሹመት የሚሰጠው ማለት ነው። ውድ የአባቴ ብሩካን ትንቢተ ኤርምያስ ምዕራፍ 1 ከቁጥር 4 እስከ 10 ላይ በጣም የሚገርም ቃል አለ። እሱን ቃል እናነባለን። ትንቢተ ኤርምያስ ምዕራፍ 1 ከቁጥር 4 እናነባለን ሁላችንም። የተሾመ ሰው የተላከ ሰው ምንድነው የሚሰራው የሚለውን ቃል እናነባለን። ዛሬም አንድ ነገር ይነግራችኋለሁ። የተሾሙ ተሾሚዎች እኔም ለአገልግሎት ተሾሜ አገልጋዮች በሙሉ ወንጌላውያን ለወንጌል ተሾመው እንደዛ አይነት ስራ ተብለን የስራ አይነት ተሰጥቶን ምናልባት በራሳችን የሌለ ነገር እንዳንሰራ እኔ ፈራለሁ። አንድ ነገር ልንገራችሁ። ዛሬ አንድ ነገር አስቤ ነው ይሄንን ያወራሁት። ውድ የአባቴ ብሩካን እኛ እግዚአብሔር ሲሊከን እግዚአብሔር መርጦን እግዚአብሔር ጠርቶን ይሄንን አድርግ አንተ ወንጌልን አድርስ ለዓለም ሁሉ ከተባልን በኋላ የራሳችንን የሆነ ነገር እንዳንዘራ በቤተ ክርስቲያን እኔ ዛሬ በቤተ ክርስቲያን አንድ ነገር ሆኖ አያለው። የማይነቀል ተክል ተነቅሎ አያለው። የማይተከል ተክል ደግሞ ተተክሎ አያለው። ክፉ ዘር ተተክሎ አያለው። መልካም ዘር ግን ተነቅሎ ነገሩ ተበላሽቶ አያለው። ውድ የአባቴ ብሩካን አገልጋዮች ዛሬ ቃሉን ላንብብና ይሄንን እንድናስተካክል እግዚአብሔር በሰጠው ኃላፊነት እግዚአብሔር በሾመው ሹመት እግዚአብሔር በጠራን ጥሪ ይሄንን በቤተ ክርስቲያን ማይሆን ዘር ተዘራውን እንድንነቅል ሚተካ ዘር ተተክቶ እንደገና እንድንዘራ መልካሙንና ክፉን ለሕዝባችን እንድናስጨብጥ ለዓለም ሁሉ ለአገራት ሁሉ ክፉና መልካሙን ለይተን እንድንዘራ ስለዘሩ ነው ያሰብኩት። ኤርምያስ ምዕራፍ 1 ከቁጥር 6 ላይ እንዲህ ይላል። ከቁጥር 4 እንጀምርና የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። በሆድ ሳልሰራ አውቄአለሁ ከማኅፀንም ሳትወጣ ቀድሼአለሁ ለአሕዛብም ነቢይ አድርጌአለሁ ይላል። ነቢይ መሆን እኮ በራሳችን እኮ አይደለም፣ በእግዚአብሔር ነው። ነቢይነት የሚሰጠው እኮ በእግዚአብሔር ነው። ዛሬ የሚገርማችሁ ነገር በራሳችን የምንሾም ሹመት አለ። እኔ አንድ ጊዜ አንድ ወንድም የነገረኝ ነገር አለ። ይሄ አንድ ቦታ ላይ ልክ በዚህ አገር ይሁን ሌላ ቦታ አንድ ወንድም ነው ነገረኝና
አንድ ሰው ወንጌላዊ ነብይ ማለትንና ፓስተር ማለትን ወዶ አንድ ነገር አደረጋ ይባላል። ቤተክርስቲያን ሳይፈቅድ ይሄ የቤተክርስቲያን ህዝብ ሳያውቅ ይሄ ኃላፊነትን የሚሰጡ አካላት ኃላፊነትን ሳይሰጡ ማለት ነው። እሱ በራሱ ለምንድነው ማልሾመው ብሎ አንድ ነገር አደረጋ ይባላል። ከብት እረኞች ጋር ሄደ ይባላል። ከብት እረኞች ጋር ሄዶ 50 ብር ሰጣና እኔ ነብይ እያላችሁ ለ3 ቀን አውሩ፣ ነብይ ወደዚህም ሲመጣ ነብይ ወደዚህም ሲመጣ ነብይ የሚለውን ስም ጥሩኝ፣ ሌላ ጊዜ ደግሞ ፓስተር የሚለውን ጥሩኝ ብሎ 50 ብር እየሰጣ ነብይ የሚባል ስም በራሱ አሰይሞ ነብይነትን አገኘ የሚባል ነገር በዛ አይነት በከብት እረኞች ፓስተርነትን ማግኘት። እንደዚህ እኮ አይደለም የእግዚአብሔር ቃል ሲናገር እንዲህ ነው ያለው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ በሆድ ሳልሰራህ አውቄአለሁ፣ ከማኅፀንም ሳትወጣ ቀድሼአለሁ፣ ለአሕዛብም ነብይ አድርጌአለሁ። ለአሕዛብ ለማያውቁት ላልዳኑት ከእግዚአብሔር የሰማውን እግዚአብሔር በል የሚለውን ተናገር የሚለውን መልእክት እንድታስተላልፍ ነብይ አድርጌአለሁ ይላል። የነብይነት ስራው እኮ ከእግዚአብሔር የሰሙትን ለሌሎች ማስተላለፍ እኮ ነው። የነብይነት ስራው እኮ እግዚአብሔር ይሄንን በል፣ ለዚህ ህዝብ ይሄንን በል፣ ለዚህ ሰው ይሄንን በል፣ ለዚህ ጉባኤ ይሄንን እንዲህ በል ብሎ ከጌታ ከላይ የሰማውን ነገር ከላይ የሰማውን መልእክት ማስተላለፍ ነው። ነብይ አድርጌአለሁ አለ ኤርምያስን። ኤርምያስ 6 ቁጥር ላይ እንዲህ ይላል፣ እኔም ወዮ ጌታ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላውቅም። አንተ የምትለውን ነገር እኔ ነብይ መሆን አልችልም። እኔ የነብይነትን ኃላፊነት መወጣት አልችልም። እናገር ዘንድ አልችልም። እኔ ታናሽ ነኝ፣ ትንሽ ነኝ፣ ብላቴና ነኝ ብሎ አለ። አላውቅም አልችልም ብሎ አለ። እግዚአብሔር ግን እንዲህ አለኝ፣ ወደሚወስድህ ሁሉ ዘንድ ትሄዳለህ፣ የማዝንም ሁሉ ትናገራለህ። አንተ ብቻዬን እኮ አይደለም፣ ከራሴ እኮ ምንም የምትናገረው የለም። ይሄንን በል ስል ብቻ ነው አንተ የምትለው። ወደሚወስድህ ትሄዳለህ፣ የሚልህን ትናገራለህ። ሌላ ከራሴ ፈጥራ የምታወራው ከራሴ ጨምራ የምታወራው ከራሴ አፍልቃ የምታወራው ፈጥራ የምታወራው ነገር የለም። እኔ ካንተ ጋር እኮ ነኝ፣ ካንተ ጋር ሊወጣ እኮ ነኝ፣ ለአንተ ሊናገር እኮ ነኝ አለ እግዚአብሔር። ወደሚሰድህ ትሄዳለህ፣ የማዘይን ትናገራለህ። እኔ ብላቴና ነኝ አትበል። እኔ እኮ አውቄ ነው አንተን ነብይ ያረኩት፣ በአሕዛብ ዘንድ ነብይ እንድትሆን አረኩት። የነብይነትን ስልጣን የሰጠሁት ማዕረግ ይሄንን የሾምኩ እኔ እኮ አውቄአለሁ። አንተ ብላቴና እንደሆንክ እያወቅኩም ነው ይሄንን ነገር እንድትናገር ያደረኩት። እኔ አድንህ ዘንድ ከአንተ ጋር ነኝና፣ እኔ አድንህ ዘንድ ከአንተ ጋር ነኝ፣ ከፊታቸው አትፍራ ይላል እግዚአብሔር። እኔ አድንህ ዘንድ ከፊት ነኝ። ታላላቆች ናቸው፣ እውነት ነው። ትልልቆች ናቸው፣ አይቀበሉህም። አንተ ብላቴና ነህ፣ ግን አድንህ ዘንድ እኔ ከአንተ ጋር ይወጣለሁ፣ ከአፊ ጋር ይሆናለሁ የምትለውን እኔ አሳውቃለሁ። ምን ቸገረ አንተ? ኃይልና ብርታትህን እኔ እሰጣለሁ፣ ጥበብንና ማስተዋልን እኔ እሰጣለሁ። እኔ የምናገረውን የጥበብ ቃል እንድትናገር እኔ አደርጋለሁ፣ አበረታታለሁና ከፊታቸው አትፍራ፣ እኔ ከአንተ ጋር ነኝ እኮ። ጥበብ የእግዚአብሔር ነው፣ ኃይል የእግዚአብሔር ነው ተብሎ የተጻፈውን ያንን ጥበብና ኃይልህን አስታጥቄ ነው በአሕዛብ ዘንድ ማወጣ። አንተ ነብይ እንድትሆን የፈለኩት እኮ እኔ ከአንተ ጋር ስለሚወጣ እኮ ነው። በራሲ ኃይልና በራሲ ጉልበት በራሲ አቅም የምትችል አይደለም። እውነት ነው። ስለዚህ ብላቴና ነኝ አትበል ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍህ ውስጥ አኑሬአለሁ። ቃሌን በምንህ ውስጥ? በአፍህ ውስጥ። የምትናገረውን ቃል በአፍህ ውስጥ አኑሬአለሁ። በቃ ይሄንን ቃል እኮ ነው የምትናገረው። ከራሲ እኮ የምትናገረው ነገር የለም። ከሰው የሰማውን የምትናገረው የለም። ከኢንፎርሜሽን ሰምተው እኮ አይደለም
እኔ ካንተ ጋር እኮ ነኝ ቃሌን በአፌ አኑሬያለሁ አሁን በጣም እንድትመለከቱ በማስተዋል እንድትሰሙ የሚፈልገው 10 ቁጥር ላይ ምዕራፍ 1 ኤርምያስ ቁጥር 10 ላይ በጣም የሚገርመኝ እኔ ራሴ ገርሞኝ የሚናገረው ቃል ነው የነብይነትን ስልጣን ሲሰጥ እግዚአብሔር ምንንም ጨምሮ እንደሰጣ እስቲ እንድታውቁ ፈልጋለሁ እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ትሰራና ትተክል ዘንድ በአይዛብና በመንግስታት ላይ ዛሬ አርጌያለሁ የሚገርማችሁ ነገር በእውነት ነው ይሄ ቃል አስደንቆኛል ነቢያቶች ዛሬ እንዴት አይነት ኃላፊነት ነው የሚሰማችሁ እንዴት አይነት ነገር ነው የሚሰማችሁ ነቢያቶች ይሄንን ቃል እንድትሰሙ ፈልጋለሁ ከቃሉ እውነት ልንገራችሁ ዛሬ ከእግዚአብሔር ሰምተን እንናገራለን ነቢያቶች ዛሬ ከእግዚአብሔር የሰማነውን ይሄንን አድርግ ይሄንን አታድርግ የተባለውን ለይተን እናወራለን መጽሐፍ ቅዱስ ከጨመርክ ይጨመርብሃል ከቀነስ ይቀነስብሃል ብለዋልና ለራስና ለምንናገረው ጥንቃቄ እንድንወስድ ያስፈልጋል 10 ቁጥር እንደገናም ደግሜ ያነባለሁ ለኤርምያስ እግዚአብሔር ያለው እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ በቃ ታጠፋና ምን ታደርግ ዘንድ ትገለብጥ ዘንድ ዛሬም አንድ ነገር ይላለው ነቢያቶች በቤተ ክርስቲያን ላይ የተዘራውን ክፉ ይሄንን ክፉ ዘር ትገለብጥ ዘንድ ነው ነብይ ያደረገው ትነቅል ዘንድ ነው ክፉ ዘር ተዘርቷል ዛሬ በዚህ ዘመን የተዘራውን ይህንን ክፉ ዘር ይህንን ክፉ ተክል ትነቅል ዘንድ ይላል ትገለብጥ ዘንድ ይላል ታፈርስ ዘንድ ይላል ትሰራና ትተክል ዘንድ እንደገና መልካሙን ዘር ትዘራና መልካሙን ተክል ትተክል ዘንድ ትሰራ ዘንድ በአይዛብና በመንግስታት ላይ ዛሬ አርጌያለሁ በቤተ ክርስቲያን ብቻ እኮ አይደለም በአይዛብና በመንግስታት ላይ በነገስታት ላይ በትላልቆች ላይ በታወቁቱ በዓለም ዝነኞች ላይ ዛሬ አርጌያለሁና ምንም መፍራት አያስፈልግም አለ ከፊታቸው አትፍራ እኔ ካንተ ጋር ነኝ አዲንህ ዘንድ እኔ ካንተ ጋር ነኝ ትሰራና ትተክል ዘንድ ዛሬ አንድ መልእክት አለኝ ውድ የአባቴ ብሩካን የተተከሉትን ነው እየነቀልን ያለ ነው ኢየሱስ ክርስቶስ የተከላቸውን እኛ እየነቀልን ነው ያለ ነው ጥንቃቄ እንድንወስድ ያስፈልጋል ትሰራና ትተክል ዘንድ የተባለውን ነው እየነቀልን ያለ ነው የማይነቀል ዘር እየተነቀለ ነው የማይተከል ግን እየተተከለ ነው ይሄንን ለይተን እንድናገለግል ያስፈልጋል በነብይነት የነብይነት ማዕረግ ያገኘን የነብይነትን ስም ያገኘን ውድ የአባቴ ብሩካን ነብይ አርጌ ዛሬ ሾሜያለሁ ያለው ኢየሱስ ክርስቶስ እግዚአብሔር አብ በኤርምያስ ላይ የተናገረው ነብይነት እኮ ይሄንን በቃ ቤቱን እንድታጠራ እኮ ነው በቤቱ ምን እንዳለ እንድታውቁ እኮ ነው በቤቱ ክፉ ነገር ተተክሎ ከሆነ እንድትነቅል መልካም ነገር ተነቅሎ ከሆነ ደግሞ እንድትተክል መልካሙን ዘር እንድትዘራ ክፉን ዘር እንድታጠፋ እንድትነቅል ትሰራና ትገለብጥ ዘንድ በአይዛብ ዛሬ ነብይ አርጌያለሁ ብለዋልና ይሄንን ኃላፊነት ይዘን ነው ዛሬ ለአገልግሎት የምንወጣው ነቢያቶች በእግዚአብሔር ፍቅር ለምናችኋለሁ ዛሬ በቤተ ክርስቲያን ክፉ ዘር እንዳይዘራ ጥንቃቄ ልክ እንደ ኤርምያስ ጥንቃቄ እንድናደርግ ያስፈልጋል እግዚአብሔር አምላካችን እሱ ነው የነብይነትን ማዕረግ የሰጠን እሱ ነው ነብይ አርጎ የሾመው ነብይ አርጌ ሾሜያለሁ የነብይነትን ማዕረግ ሰጥቻለሁ ብሎ ያለው ለኤርምያስ እሱ ነው ስለዚህ እግዚአብሔር የሰጠውን ማዕረግ እንዴት ይዛችኋል እግዚአብሔር የሰጠውን ማዕረግ እንዴት ይዛችኋል ነቢያቶች ወንጌላውያን ሐዋርያት
እናንተ እግዚአብሔር የሰጠውን ማዕረግ የሰጠውን ስም የሰጠውን ሹመት እግዚአብሔር የቀባውን ቅባት የላከውን ተልእኮ እንዴት ይዛችኋል? ይሄንን በትክክል ካልተወጣንማ ወዮልን። ከራሳችን መጨመር ከራሳችን መናገር አያስፈልግም። ስለዚህ እግዚአብሔር ማንን ነው የሚልከው? ማን ነው የሚሄድልኝ? ዛሬ ይሄንን ዘር ይዞ ሄዶ በአራቱም ማዕዘናት ይሄንን ዘር የሚዘራ ማን ነው ብሎ መልካሙን ዘር የቃሉን ዘር የቃሉን እውነት የወንጌሉን ዘር በእጃችሁ ሊሰጣችሁ ይጠራችኋል። ውድ የአባቴ ብሩካን የወንጌልን ዘር ይዘን እንድንወጣ ይውላችሁ እግዚአብሔር በእጁ ይዞ ወንጌልን በእጁ ሊያስጨብጣችሁ ሊያስይዛችሁ ወንጌልን በእጃችሁ ሊሰጥ ኢየሱስ ክርስቶስ እየጠራ ነው። መጠራታችሁን ተመልከቱ። ወገባችሁን ታጠቁ። አንተ ግን ወገብህን ታጠቅ፣ ተነሳ፣ የሚያዝንም ሁሉ ንገራቸው ይላል ኤርምያስ ምዕራፍ 1 ከቁጥር 17 ላይ ነው ይሄንን የሚለው። አንተ ግን ወገብህን ታጠቅ፣ ተነሳ፣ ያዘዝሁንም ሁሉ ንገራቸው። በፊታቸው እንዳታፍር አትፍራቸው ይላል። አሁንም አትፍራ፣ ተነሳ፣ ተንቀሳቀስ፣ ወገብህን ታጠቅ። እውነትን እውነት ነው ይሄ በል፣ ለይተህ ግለጠው። ሐሰትን ሐሰት ነው በል፣ ይሄ አያስከይድም በል፣ እምቢ በል። እኔ በተለይ ይሄ እምቢ ማለት ተመችቶኛል። ውድ የአባቴ ብሩካን በሁሉ እሺ ከማለት እምቢ ማለት ጥሩ እንደሆነ ነው እኔ በህይወቴ እየደረስኩ ያለሁት። ምክንያቱም ለይቶ ማወቅ ለይቶ መረዳት እንደ ባለ አእምሮ ማሰብ ይሄ እውነት አይደለም ይሄ እውነት ነው ማለት ራሱን ችሎ መንቀሳቀስ። ክርስትና እኮ የራስ ነው። ክርስትና የማህበር አይደለም፣ የድርጅት አይደለም። ክርስትና ማለት ህይወት ነው። ክርስትና ማለት ወንጌል ነው። ወንጌል ማለት ህይወት ነው። ህይወትን የሚሰጥ ወንጌልን ነው የምንሰብከው። ክርስትና ማለት የራስ ነው ማለት ነው። ራስን ድናይ ሌሎችን የሚታደን ነው ወንጌል። ወንጌል ያሸንፋል ብለን የምንናገረው በህይወታችን አሸናፊዎች ሆነን ስንገኝ ነው። የወንጌልን ስራ መስራት ስንችል ነው። ውድ የአባቴ ብሩካን አንተ ተነሳ እያለኝ ነው። ወገብህን ታጠቅ፣ የሚያዝህን ሁሉ አድርግ፣ ንገራቸው፣ ከፊታቸው አትፍራ። እነሱ ድል አይነሱህምና ካንተ ጋር ሊዋጉ ይችላሉ። በ19 ቁጥር ነው ይሄንን የሚለው። ካንተ ጋር ይዋጋሉ፣ ነገር ግን አድንህ ዘንድ እኔ ካንተ ጋር ነኝና ድል አይነሱህም ይላል እግዚአብሔር። ይሄንን ስትናገር እኔ የሰጠውን ኃላፊነትን ስትወጣ የነብይነትን የወንጌላዊያነትን የፓስተርነትን የሐዋርያነትን የዘማሪነትን የጸለያነትን የሰጠውን ኃላፊነት ይዘ ስትንቀሳቀስ ካንተ ጋር ይዋጋሉ፣ ነገር ግን ድል አይነሱህም። እኔ ካንተ ጋር ነኝ፣ አድንህ ዘንድ ካንተ ጋር ይወጣለሁ፣ ካንተ ጋር ይገባለሁ፣ ኃይልና ብርታትህ ይሆናለሁ። ስለዚህ አንተ ግን ተነሳ፣ ወገብህን ታጠቅ። ውድ የአባቴ ብሩካን ለወንጌል ስንነሳ ብዙ አይነት ውጊያዎች ይኖራሉ። ይሄም ጉድጓድ ይሄም ጉድጓድ ይሄም ጉድጓድ ይሄም ጉድጓድ ሆኖ ይታያል። ነገር ግን ጉድጓዶችን ሁሉ እንዲሸርሽሮ የሚደፋፍን እግዚአብሔር ከኛ ለአንድ አፍታ አይለይም። እግዚአብሔር ከኛ ጋር ይወጣል። ክብር ለእግዚአብሔር ይሁን። እግዚአብሔር ከኛ ጋር ይገባል። እግዚአብሔር የሌለበትን እኮ አይደለም እግዚአብሔር እኛንም ይልካል። ወደ አመፀኞች ይልካለው እያልን ነው። ኤርምያስን እንዲህ ነው ያለው ምዕራፍ 2 ቁጥር 19 ላይ ከእኔ ጋር የምትከራከሩ ለምንድነው? ሁላችሁ አመጻችሁብኝ ይላል እግዚአብሔር። ልጆቻችሁንስ በከንቱ ቀስፋችኋል፣ ተግሳጽን አልተቀበላችሁም። እኔ ገስጬ እኮ አልተቀበላችሁም። ልጆችን በስርዓት አላሳደጋችሁም። ከእኔ ጋር ምን ትከራከራላችሁ እያለ እኮ ነው እግዚአብሔር።
እኛ እጅ እንስጥ ለእግዚአብሔር እንታዘዝ። እኔ እታዘዝልሃለሁ እንበል። ልክ ኤርሚያስ እኔ ብላቴና ነኝ መናገር አልችልም ምን ይሆናለሁ ብሎ እንደወታወታና እግዚአብሔር ደግሞ አትፍራ እኔ ካንተ ጋር ይሆናለሁ፣ አንተ ስትወጣ ይወጣለሁ፣ አንተ ስትገባ ይገባለሁ፣ እኔ ካንተ ጋር ነኝ፣ ሁሉን ነገር አሳልፌ እኔ በእጅ ይሰጣለሁ ብሎ እንደተናገረ እንደ ቃሉ እኔ ደካማ ነኝ መናገር አልችልም ማሄድ አልችልም፣ እግዚአብሔር ሆይ አቅም ስጠኝ፣ ጉልበት ስጠኝ፣ ብቃት ስጠኝ እያልን በእግዚአብሔር ፊት ከእግዚአብሔር ጋር ተደግፈን የምንሄድ ሰዎች እንድንሆን እግዚአብሔር ይርዳን። ዛሬም ውድ የአባቴ ብሩካን የሚገርማችሁ ነገር አንድ ነገር እኔ ልንገራችሁ። ዛሬ በቤተ ክርስቲያን ያለውን አንድ ነገር በጣም የገረመኝን ነገር አገልጋዮች ይሄንን ጥንቃቄ እንድንወስድ። ቤተ ክርስቲያን እኮ የእግዚአብሔር ቤተ ክርስቲያን እኮ ነው። የቤተ ክርስቲያን ህዝብ እኮ የእግዚአብሔር መንጋ እኮ ነው። የእግዚአብሔር ህዝብ እኮ ነው፣ የራሳችን አይደለም። እኔ ባለፈው 15 ቀን ይሆናል አንድ አስገራሚ ነገር አይቻለሁ። ፌስቡክ ላይ ተለቆ ነው ያየሁትና እዚህ ቦዲቲ በሚባለው ከተማ ውስጥ የሆነ ቤተ ክርስቲያን አለ። ያ ቤተ ክርስቲያን የግለሰብ ነው ይባላል። ግለሰቡ ወደ ሌላ አገር ወደ ውጭ አገር ሊሄድ አሰባና ያንን ቤተ ክርስቲያን ሊሸጥ ጨረታ አወጣ። የሚገርማችሁ ነገር እኮ ነው። በዚህ ያክል ከሙሉ አባላትና ከሙሉ ዕቃ ከሙሉ ነገር ጋር የምትገዛ ብሎ ጨረታ አወጣ። ውድ የአባቴ ብሩካን በተለይ ነቢያቶች እኔ በእግዚአብሔር ፊት እለምናችኋለሁ፣ ህዝብ የእግዚአብሔር ነው። እኛ በነብይነት ኃላፊነት እናገልግል እንጂ በነብይነት ኃላፊነት እንሰብስብ እንጂ በነብይነት እግዚአብሔር በሰጠው ሹመት እንደው በጊዜ አገልግለን ይሆናል እንጂ ህዝብ እኮ አይሸጥም። ህዝብ እኮ የእግዚአብሔር ነው፣ በደሙ የተዋጀ ህዝብ ነው። ህዝብ እኮ ወንጌል ተመስክሮ የመጣ ነው፣ የመንግስተ ሰማይ ወራሽ ነው። ህዝብ አይሸጥም፣ አይለወጥም። እንደዛ አይነት ነገር ሰምቼ በጣም አዝኜ ማለት ነው። የቤተ ክርስቲያን ራሱ እኮ እግዚአብሔር ነው። ቤተ ክርስቲያንን የሚቆጣጠር እግዚአብሔር ነው። የህዝቡ ባለቤት በየስማቸው የሚያውቅ እግዚአብሔር ነው። በህይወት መዝገብ የዚህ የተሸጪዎች ስም እኮ የተጻፈ እኮ ነው። ለማን ነው የሚሸጠው? ውድ የአባቴ ብሩካን በህይወት መዝገብ የተጻፈ እኮ ነው የእያንዳንዱ ስም። መታወቂያ የያዙ እኮ ናቸው። የመንግስት ስማትን መታወቂያ የያዘ ህዝብ እኮ ነው። ማይተም ያረፈባቸው ህዝብ እኮ ናቸው። እንዴት ህዝብ፣ የጌታ ህዝብ፣ የእግዚአብሔር ህዝብ፣ የኢየሱስ ክርስቶስ የደሙ ህዝብ፣ በደሙ ኢየሱስ የዋጀው ህዝብ በመስቀል ላይ ተሰቅሎ ደሙን አፍስሶ ኃጢአታቸውን፣ በደላቸውን፣ መተላለፋቸውን ሁሉ የሻረ ህዝብ እንዴት ይሸጣል? ቤተ ክርስቲያን አይሸጥም፣ አይለወጥም፣ አይቀየርም። እስከ ኢየሱስ ክርስቶስ መገለጥ ድረስ ቤተ ክርስቲያን ነው። የቤተ ክርስቲያን ኃላፊ፣ የቤተ ክርስቲያን መስራች፣ የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው። ስለዚህ ነቢያቶች፣ ወንጌላውያን፣ አገልጋዮች፣ ዘማሪያን፣ አባቶች፣ እናቶች፣ ወንድሞችና እህቶች ቤተ ክርስቲያንን ከመሸጥ እግዚአብሔር ይጠብቀን። ቤተ ክርስቲያንን ከመለወጥ፣ ቤተ ክርስቲያንን ከመረበሽ፣ ቤተ ክርስቲያንን የራሴ አይደለም እንደ በግ፣ እንደ ከብት፣ እንደ በሬ ቤተ ክርስቲያንን ለመሸጥ ጨረታ ከሚናወጣ እግዚአብሔር ይጠብቀን። ቤተ ክርስቲያን ኢየሱስ ክርስቶስን ልትቀበል ኢየሱስ ክርስቶስ እስኪመጣ ድረስ በምድሪቱ ላይ ናይልኝ እያለች ኢየሱስን እየጓጋች ኢየሱስን እያየች የምትጠብቅ ሙሽራ እኮ ናት ቤተ ክርስቲያን። ቤተ ክርስቲያን እኮ ሙሽራ ናት። ሙሽራውን እየጠበቀች ያለች ሙሽሪት እኮ ናት። ቤተ ክርስቲያን እኮ የታጨች ለኢየሱስ ክርስቶስ የታጨች ናት። ቤተ ክርስቲያን እኮ ኢየሱስን ጠብቃ ያለች ናት። ኢየሱስ ይመጣል ቤተ ክርስቲያኒቱን ሊወስድ። ኢየሱስ ይመጣል መንግስተ ሰማያትን ሊያወርስ፣ ወደ አዘጋጀበት ስፍራ ቤተ ክርስቲያንን ሊወስድ፣ አባላትን ሊወስድ፣ ህዝቡን ሊወስድ፣ ልጆቹን ሊወስድ፣
አባቶችን፣ እናቶችን፣ ወንድሞችን፣ እህቶችን፣ ወጣቶችን፣ ሕፃናትን በእርሱ ያመኑትን የተጠመቁትን የዳኑትን ሁሉ ሊወስድ ኢየሱስ ክርስቶስ ይመጣል። ማረናታ እያለች የምትጠብቅ ቤተክርስቲያን በምድር ላይ አትሸጥም፣ አትለወጥም። እኛ እንድንጠነቀቅ አገልጋዮች እንድንበረታ፣ እንድንጠነቀቅ፣ ክፉን እንድንነቅል፣ መልካሙን እንድንተክል፣ እኛም ተተክለን እንድንተክል ተተክለን እንድንኖር እግዚአብሔር ጸጋውን ያብዛልን። ውድ የአባቴ ብሩካን ወንጌል ያሸንፋል፣ ወንጌል ያድናል፣ ወንጌል ይለውጣል፣ ወንጌል ያበለጽጋል። ቅድም በቃለ ሕይወት ቲቪ ላይ ወንድማችን ዮሴፍ የሚባል አንድ ወንድም አለ ወንጌል እያስተላለፈ ምንድነው ትጋት ሀብት ነው እያለ ወንጌልን እየሰበከ ነበር። እውነቴን እኮ ነው። ትጋት ሀብት ነው። መጽሐፍ ቅዱስ ነው ይሄንን የሚለው። መትጋት ያስፈልጋል። ውድ የአባቴ ብሩካን እኔ እውነቱን ልንገራችሁ፣ በ20 ብር አንድ ሲኒ ቡና አስቀድተን እስከ 10 እና እስከ 11 ሰዓት በአንድ ሲኒ ቡና እያወራን ከመቆያት ምንንም ሰርተን ራሳችንን መቀየሩ ነው የሚሻለው። ዝም ብለን በከንቱ ወሬ ጊዜ ከምናሳልፍ፣ በከንቱ ነገር ያንንና ያንን በማምታታት ጊዜ ከምናሳልፍ፣ ጊዜ የምናሳልፍበትን ስራ የምንፈጥርበትን ራሳችንን ምንችልበትን ራሳችንን በራሳችን የምንችልበትን ሁኔታ ፈጥረን ስራ ፈጥረን ሰርተን ወንጌልንም ራሳችንንም እንድናገለግል ቤተክርስቲያንን እንድናገለግል እግዚአብሔር ይርዳን። የቤተክርስቲያን አምላክ ዛሬ ይሄንን ቃል ወደ እናንተ አምጥቷልና ትተክልና ትነቅል ዘንድ ታፈርስና ትገለብጥ ዘንድ ስልጣን ሰጥቻለሁ፣ ሹመት ሰጥቻለሁ፣ ጥሪን ሰጥቻለሁ። ወደ አራቱም ማዕዘናት ተዘርጋ፣ ከሰማይን አስፋ። እግዚአብሔር ይሄንን ይላልና ወገብህ የታጠቀ ማብራትህን ሁሉ ጊዜ ያበራህ እንድትሆን የአባቴ ብሩክ ድምጹን በሰማህ ጊዜ አቤት ብለህ የምትሮጥ አቤት አለ ሳሙኤል። አንድ ጊዜ ምንድነው ያለው? እግዚአብሔር ሲጠራ ኤሊ የሚጠራ መሰለውና አቤት እያለ ይሮጥ ነበር። ምን ላድርግ? ኧረ እኔ ያልጠራውም ሂድና ተኛ። ኤሊ ደግሞ ኧረ እኔ ያልጠራውም ሂድና ተኛ። የተዘጋጀ ጥሪውን ሊሰማ ጆሮው የተዘጋጀ ልቡ የተዘጋጀ አእምሮ የተዘጋጀ ኢየሱስ ተነሳ እንዳለ ተነስቶ የሚሮጥ ሂድ ሲል የሚሄድ ተረጋጋ እስቲ ስማ እግዚአብሔርን ሲባል ተረጋግቶ እግዚአብሔርን የሚሰማኝ በእርጋታ ይቀመጣል ከመከራ ስጋት ሁሉ ያርፋል ብሎ ጌታ ኢየሱስ እንደተናገረ እንደዛ ለጌታ ኢየሱስ ክርስቶስ የሚልያውን አድርገን የሚልክበትን ሄደን የምናገለግለውን አገልግሎት እንድናገለግል ኃላፊነታችንን ሹመታችንን ጥሪያችንን ስልጣናችንን እግዚአብሔር የሰጠንን ጊዜ እኔ በዚህ ጊዜ ወንጌልን ባልሰብክ ለራሴ ወዮልኝ። ምክንያቱ ለምንድነው? እቺ ጊዜ ወንጌልን የሚሰብክበት ጊዜ ናት። እቺ ጊዜ የሚያገለግላት ጊዜ ናት። የሚሮጥ ጊዜ ናት። እግዚአብሔር እድሜ ጨመረልኝ ጊዜ፣ እግዚአብሔር ጉልበቱን የሰጠኝ ጊዜ፣ እግዚአብሔር አቅምን የሰጠኝ ጊዜ፣ አቅጣጫዎቹን ሁሉ ያሳየኝ ጊዜ፣ እግዚአብሔር በኦንላይን ላይ እንዲያገለግል በሩን የከፈተልኝ ጊዜ። በዚህ ጊዜ ዝም ማለት እኮ እግዚአብሔርን መበደል ከእኔ ይራቅ። ነገሮቹ ሁሉ ተመቻችቶ እኮ ዝም ማለት እኮ መበደል ነው። እግዚአብሔርን ጠሪውን መበደል ነው። ማንን ይልካለው? ማንስ ይሄድልኛል ብሎ እሱ ሲወተውት እኔን ላከኝ ያለ ማለት ራሱ በጣም ነው የሚያሳዝነኝ። ኢሳይያስ ምዕራፍ 6 ቁጥር 8 ላይ እነሆ ማንን ይልካለው? ማንስ ይሄድልኛል? ፈቃደኛ የሚሆን ማን ነው? አድርግ የሚለውን የሚያደርግ ማን ነው? አታድርግ የሚለውን የማያደርግ ማን ነው? እንደ ልቤ የሚሆን ማን ነው? ሲል እጅህን አታነሳም? እኔ አለሁ ማለት ነው እኮ ያለብኝ። እኔ አለሁ፣ ልጅህ አለሁ። የተጠራው እኔ ነኝ እኮ፣ የተፈለኩ እኔ ነኝ፣ የተሾምኩ እኔ ነኝ እኮ፣ የተመረጥኩ እኔ ነኝ። እኔ አለሁ አንተ ወደምትፈልግበት ላከኝ ማለት የኔ ነው። እንደዛ ካላልኩማ እግዚአብሔርን በእውነት ይበድላለሁ። አባት ለልጅ እንደሚሆን እግዚአብሔር ለእኔ ይሆናልኝ።
ልጅ ለአባት የሚሆነውን እኔ ካልሆንኩማ ምኑን ጠቀምኩ እግዚአብሔርን በዚህ ዘመን? ስለዚህ አገልጋዮች የአባቴ ብሩካን የአባቴ ህዝብ በዓለም ዙሪያ ሁሉ ያላችሁ በውጪና በኢትዮጵያ ያላችሁ አገልጋዮች እኛ ሁላችንም ታጥቀን ልክ በስፖርት ሜዳ ሰው ተዘጋጅቶ ፒፕ እስከሚል እንደሚጠብቀው አይነት ፒፕ ብሎ ፊሽካ እስከሚነፋ ድረስ የምንጠብቅ የጌታን ድምጽ በቀን የምንሰማ መሆን አለብን። በሌሊት በእኩለ ሌሊት በአፍላ እንቅልፍ በህልም በራእይ የእግዚአብሔርን ድምጽ ሰምተን ተነሳ ካለ በቃ መነሳት ነው፣ መሄድ ነው፣ መስበክ ነው፣ እግዚአብሔር ወደ አሳየው ምድር መውጣት ነው። ከዛ ወንጌልን ለዓለም ሁሉ ማድረስ ነው። ጊዜው እቺ ናት። ውድ የአባቴ ብሩካን ሌላ ነገርን ተው። እኛ ለወንጌል የተጠራን ከሌሎች ጋር እኩል አንሁን። የሌሎችና የኛ ይለያል። የኔ ጥሪ ይለያል አውቃለሁ። እኔ ጥሪዬን በትክክል ነው ማቆ ለሌላ ነገር እኮ አልተጠራውም። ምንም በቃ ጉዳይም አይደለም። ለወንጌል ግን ተጠርቻለሁ። ለመዝሙር ግን ተጠርቻለሁ። ለመጸለይ ለማዳን ተጠርቻለሁ። መድኃኒትን ሰጥቶኛል በእጄ እግዚአብሔር። መጽሐፍ ቅዱስ መድኃኒት ነው። ኢየሱስ ያድናል። መጽሐፍ ቅዱስን በእጄ ሰጥቶኛል። ስለዚህ ሊያድን መሮጥ አለብኝ። የጠፉትን መፈለግ አለብኝ። ኑ ወደ አምላካችን ወደ እግዚአብሔር ቤት ብዬ መስክሬ መልካሙን ነገር የጌታ የኢየሱስ ክርስቶስን ተናግሬ ወደ እግዚአብሔር መንግስት የሚጨመሩ ህዝብን መጨመር አለብኝ። ለዛ ነው የተጠራሁት። ለሌላ ጉዳይም የለኝም። እኔ አልፈለግማ፣ አይመለከተኝም ሌላ ነገር። ወንጌል ግን ያገበኛል፣ ይመለከተኛል። ለወንጌል ግን ተጠርቻለሁ፣ ተመርጫለሁ። ለወንጌል ግን ተሾሜያለሁ። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ተብሎ የተጻፈው ቃል ለእኔ ነው። ስለዚህ ሹመቴንና ማዕረጌን ከጌታ ተቀብያለሁ። ከዛሬ ጀምሮ ለወንጌል እኖራለሁ። ወንጌልን ይሰብካለሁ፣ ለወንጌል ይወጣለሁ፣ እናገራለሁ፣ አይደክመኝም። ወንጌል ሀብቴ ነው። ወንጌል ንብረቴ ነው። ወንጌል መድኃኒት ነው። ኢየሱስ ያድናል። ዛሬም ለውጪና ለኢትዮጵያ ለዓለም ሁሉ አንድ ነገር ይናገራለሁ። ለዚህ ወንጌል እንድንገዛ፣ ለዚህ ወንጌል መልስ እንድንሰጥ ኢየሱስ ክርስቶስ ድካማችንን የሚያግዝ ነው። ጉድለታችንን የሚሞላ ነው። ጉልበትና ኃይልን የሚያስታጥቅ ነው። ኑ ወንጌል 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 ያድናል። ወደ ኢየሱስ ክርስቶስ መንግስት ተጨመሩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ተብሎ ስለተጻፈ ሰው በአፉ መስክሮ ይድናል፣ በልቡ አምኖ ግን ይጸድቃል ተብሎ ስለተጻፈ ኢየሱስን አምናችሁ እንድትድኑ፣ ወደ ኢየሱስ ጉያ እንድትታቀፉ፣ ወደ እግዚአብሔር ቤት እንድትመጡ በታላቅ ትህትና ይሄንን ጥሬን አስተላልፋለሁ። እግዚአብሔር ይባርካችሁ። ሼር እንድታደርጉ ለሁሉም እንድታደርሱ በታላቅ ትህትና እጠይቃለሁ። እግዚአብሔር ይባርከን። እግዚአብሔር ይባርካችሁ። አሜን።